ጤና ይስጥልን እንደምንሰነበታችሁ ተመልካቾቻችን። የአማራ ወጣቶች ማህበር ሳምንታዊ ሪፖርት ዳሰሳ ፕሮግራማችን ተጀምሯል። የዘንድሮውን የትንሣኤ በዓል ምክንያት በማድረግ በተለያዩ የክልላችን አካባቢዎች የሚገኙ ወጣቶች በጎነት ለራስ ነው በሚል መሪ ቃል ለአረጋውያንና ለአቅመ ደካሞች የወገን አለኝታቸውን በተግባር ሲያሳዩ ሰንብተዋል። በዛሬው መሰናዷችን እነዚህን ደማቅ የበጎ አድራጎት ንቅናቄዎች ይዘንላችሁ ቀርበናል። ከፕሮግራሙ ጋር መቅደስ ደሴ ነኝ። አብራችሁን ቆዩ። በቅድሚያ ወደ ጎጃም ስንሄድ በባሶ ሊበን ወረዳ ወጣቶች ማህበር ከአጋር አካላት ጋር በመቀናጀት ልዩ ልዩ የበዓል ሙያ ቁሳቁሶችን ለተቸገሩ ወገኖች አበርክቷል። በተመሳሳይ በጎንጂ ቆላ ወረዳ ወጣቶች ባደረጉት ንቅናቄ ከ31 ሺህ ብር በላይ በማሰባሰብ ለ6 አቅመ ደካሞች የዶሮ፣ ሽንኩርት፣ ዘይትና በርበሬ በማከፋፈል የበዓል ደስታቸውን አጋርተዋል። ወደ ዱርቤቴ ከተማ ስንሻገር ደግሞ የወጣት ማህበሩ አባላት አረጋውያንን በመጎብኘትና በማገዝ በዓሉን በልዩ ሁኔታ አሳልፈዋል። ይህ የወጣቶቹን ተግባር በአካባቢው ከሚንቀሳቀሰው አንድነት በጎ አድራጎት ማህበር ዘንድ ትልቅ እውቅናን አስገኝቷል። ማህበሩ ለአማራ ወጣቶች ማህበር ላሳየው ተከታታይ ድጋፍና በጎ ተግባር የላቀ ምስጋናውን በምስክር ወረቀት ገልጿል። በሰሜን ወሎ ዞን አንጎት ወረዳ ወጣቶች ማህበርን በበጎ ተግባሩ ደምቆ ታይቷል። ማህበሩ ለትንሣኤ በዓል 64 ሺህ ብር በማሰባሰብ ለ75 ችግረኛ ወገኖች 75 ዶሮዎችና 750 እንቁላሎችን በስጦታ አበርክቷል። ይህም ወጣቱ ለአካባቢው ማህበረሰብ ያለውን ጥልቅ ፍቅርና ኃላፊነት ያሳየበት ሆኗል። በመጨረሻም በደብረ ብርሃን ከተማ የጫጫ ክፍለ ከተማ ወጣቶች ማህበር ያከናወነውን በጎ ተግባር እንመለከታለን። ወጣቶቹ ከአባላትና ከደጋፊዎቹ 72500 ብር በማሰባሰብ 300 ለሚደርሱ አረጋውያንና አካል ጉዳተኞች የበዓል ድጋፍ አድርገዋል። በስነ ስርዓቱ ላይ የተገኙት የክፍለ ከተማው አመራሮች ዛሬን ለወገን መድረስ ነገን የመጠበቅ ያህል ነው በማለት የወጣቱን አርአያነት ያለው ተግባር ደግፈዋል። ተመልካቾቻችን እነዚህ በተለያዩ አካባቢዎች የተከናወኑ ተግባራት የወጣቱ ጉልበት ለሀገርና ለወገን መዋል እንደሚችል ትልቅ ማሳያ ናቸው። መሰል በጎ ተግባራትና አዳዲስ መረጃዎችን በየሳምንቱ ማድረሳችን እንቀጥላለን። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ መቅደስ ደሴ ነበርኩ። መልካም ቆይታ።